ለዚህ ስራ የቤቱ ባለቤት ነው። ለዚህ ስራ እባካችሁ አንዴት መጣላችሁ ነው። አንዴ ነው አንዴ እንግዲህ ይሄንን ቪዲዮ ተመልክታችሁታል። ብዙ ሰዎች ምናልባት ይሄን ቪዲዮ ስታዩት ላይገባችሁ ይችላል። ጉዳዩ ምን መሰላችሁ? እዚህ ጋር የምታዩት ላለመቀረጽ እየተከላከለ ያለውና ግብግብ ውስጥ የገባው አርቲስት እንግዳ ሰው ሀብቴ ነው። እንግዳ ሰው ሀብቴን እንግዲህ በተለያዩ ፊልሞች ላይ እና ማስታወቂያዎች ላይ የምናውቀው ወጣት ጎበዝ ተዋናይ ነው እና ከዚህ ጉዳይ ጋር በተያያዘ እኔ እንደዚህ ነው እንደዛ ነው ሳልላችሁ ባለጉዳዩዋ ራሷ የምትናገረውን አሰማችኋለሁ። የሄም ቤት ካከራየው በኋላ የተፈጠረብኝን ችግር የኢትዮጵያ ሕዝብ እንዲያውቅልኝ ይፈልጋለሁ ትላለች። በቀጥታ ቪዲዮውን ከራሷ አንደበት ስሙ። የምትሉትን ሀሳብ አስተያየት ከስር ጻፉ። እኔ ባለጉዳዩዋ እያለች እንዲህ ነው እንደዛ ነው ብዬ ሌላ ነገር መናገር አልፈልግም። ወደ ቪዲዮ አብረን እንመልከት። ሰላም ናችሁ? ይህንን ቪዲዮ እባካችሁ ሼር እና ቫይራል እንዲወጣ አድርጉልኝና ለሚመለከታችሁ ሰዎች እንዲደርሳቸው አድርጉልኝ። ላወራችሁ የመጣሁት ስለ አርቲስት እንግዳ ሰው ሀብቴ ወይም ደግሞ ቴዲ ስለሚባሉ አርቲስት ነው። ያው ስላደረጋቸው አስነዋሪና አሳፋሪ ከአንድ ከሚዲያ ሰው የማይጠበቁ ድርጊቶች ነው። አርቲስት እንግዳ ሰው ሀብቴ ላለፈው 1 ዓመት ከምናምን ገደማ ቤቴን ለመኖሪያ ቤትነት ተከራይቶ ይኖር ነበረ። ከወራት በፊት ከተወሰነ ጊዜ በኋላ ራሴ ልኖርበት ስለምፈልግ ቤቱን እንዲለቅልኝ በስልክ ነግሬው እሺ ችግር የለውም በማለት ተስማምተን የነበረ ሲሆን ከዛ በኋላ ግን ያው መንግስት የአከራይ ተከራይ ውል የ2 ዓመት ውል አድርጉ የሚለው አዋጅ ሲመጣ በድጋሚ ነገርኩት። ውሉን መፈጸም አልችልም፣ ምክንያቱም ከወራት በኋላ የምንኖርበት ቤት ነው ብለን ነገር ነው። እሱም ተስማማ ኦኬ ምናምን አለ። ነገር ግን ከጀርባ ሄዶ ያደረገው ለወረዳዎች ኮምፕሌን በማድረግ አከራዮቼ ውል አልሰጡኝም በማለት ወረዳዎች በአስገዳጅ ሁኔታ ውል እንድንሰጠው ተደጋጋሚ ደወሉና ክስ ቀርቦባቸዋል አሉን። ቤቱን ሊለቅ ያልፈለገበት ምክንያት ዋነኛነቱ ምንድነው? እሱ ለመኖሪያ ቤት ተከራይቶ እያለ ለፊልም ቀረጻ ይጠቀሙ ነበረ ቤቱን በማከራየት እና የተለያዩ ፊልሞች ላይ 6-7 የሚሆኑ ፊልሞች ላይ ቤቱን ለቀረጻ እያከራየ ተጠቅሟል እና ያ ነገር ነው ቤቱን ለመልቀቅ እንዳይፈልግ ያደረገው። ወረዳዎች ኮሚኒኬት ሲያደርጉን ወረዳ ሄድን። ውል ማድረግ አንችልም ቢኮዝ ከወራት በኋላ እኛ እንገባበታለን፣ እንዲለቅም አስቀድመን ተነጋግረን ተስማምተናል አልናቸው። አንደርስታንድ አደረጉን። ዘን ሰጀስት ያደረጉን ነገር ምንድን ነው? በቃል የተስማማችሁትን በወረቀት አስፍሩትና የተወሰነ የወራት ጊዜ ሰጣችሁት ቤት መፈለጊያ ቤቱን እንዲለቅላችሁ ስምምነታችሁን በወረቀት አድርጉት አሉን። እንዲሁም ደግሞ እሱ ራሱ ሄዶ ከጀርባ ኮምፕሌን አድርጎ ራሱ እንደከሰሰንም ነገሩን። ፋይናሊ ያንን ውል ልናደርግ የ4 ወር ጊዜ ሰተነው ቤቱን እንዲለቅ እዛ ወረቀት ላይ እንዲፈርምልን ደውለን ጠየቅ ነው። እሱም እሺ ፈርማለሁ፣ እሺ ለቃለሁ ባላችሁት ጊዜ አለ። ያንን ወረቀት እናስፈርመው ደጋግመን ደወልን። በጣም ብዙ ጊዜ ደጋግመን ደወልን፣ ስልክ አይመልስም። በቃ ቤቱ ሄደን ማስፈረም አለብን ብለን ወረቀቱን ይዘን ሄድን። ቤቱ ስንሄድ የተፈጠረው ነገር ነው አሁን እኔ ሚዲያ ላይ መጥቼ በደንብ ላደረገው ነገር ያው እኔ ምን ማለት እንዳለብኝ አላውቅም። ኤኒዌይስ ቤቱ ስንሄድ የተፈጠረው ነገር በር አንኳኳን፣ ሰራተኛዋ መጣች፣ በር አልከፈተችም። ቴዲን ፈልገን ነው አልናት። ማናችሁ? አከራዮች ነን። ኦኬ ቼክ ላድርግ እንዳለ አለች። በር ክፈችልን ቤት አለ አልናት። ከዛ አይ ልደውልለትና ቼክ ላድርግ ስናት እሺ እዚህ ጋር ቆመች ደውዪ አልናት። አልከፈተችም በሩን። በአጥር ነው የምናወራው እና
አይ የለም ነው ብላ በጣም በቃ የሰው ልጅ እንደዚህ ዲስሪስፔክት ሊደረግ አይችልም ብላ በዛ ክርክር ውስጥ ለ2 ሰዓት ያህል እዛው በር ላይ ሆነን ስልኩን እየሞከርን ስልካችንን አይመልስም። ለ2 ሰዓት ያህል ቆምን። ሰራተኛዋም አልከፍትም ብላ ትታን ሄደች። ሰው እኔ በዚህ አጋጣሚ ፖሊስ ጣቢያ ሄጄ ፖሊሶችን ይዤ መጣሁ። ክፈች ያሏት ሰራተኛዋን አልከፍትም። ቴዲ የለም ነው የምትለው። ቴዲ ባይኖርም እኛ አከራዮች ነን፣ ቤታችንን አይተን መውጣት እንፈልጋለን። ይዘን የመጣነውንም ወረቀት በር ላይ ለጥፈን መሄድ እንፈልጋለን። ስለዚህ በር ክፈችልን አላት። አልከፍትም ማለች። ፖሊሶቹም ብዙ ተነጋገሩ፣ ብዙ ተቆጧት። በቃ በጣም ዲስሪስፔክት በሆነ መንገድ ነው እንትን የምትለን። ቴዲ ግን ያው አለ፣ መኪናው ግቢ ውስጥ ያለው ይታያል። ፋይናሊ ደወለ። ራሱ ይሄ ግብ ሲፈጠር ደወለ። ከዚህ በፊት የምናወራው በወኪላችን በኩል ነበረ። ለወኪላችን ደወለ። ወኪላችንም ቆሞ ነበር በር ላይ አብሮን። ደወለለትና እኔ እኮ ቤት ስለሌለው ነው ምናምን አለ። ደን ፖሊሱ ተቀበለውና ነው በር መክፈት አለብህ፣ ቤት ብትኖርም ባትኖርም ፖሊስ ይዘው መተው ባለቤቶቹ ኢቭን ባለቤት በመጣበት ሰዓት ኤኒታይም ቤቱን ንብረቱን የመጎብኘት የመቆጣጠር መብት አለው። እና እንዴት ነው የቤት ባለቤት ላይ በር ተዘግቶ አትገባም የሚባለው? ስለዚህ በሩን አስከፍታሉት። ፋይናሊ በሩን ከፈተችልን። ዘን ገባን። ቤት ውስጥ ሳሎን ውስጥ ማንም የለም። ላይ መኝታ ቤት ውስጥ ገባን። 2 መኝታ ቤቶች ላይ ማንም የለም። በጠዋት ሄድ ነው እኛ። ዘን አንደኛው መኝታ ቤት ተቆልፏል። እዚህ ይህን ክፍል ክፈችልን ስንላት አይ እዚህ ክፍል የቀረጻ ውድ የሆኑ ዲቫይሶች ስላሉ ራሱ ነው ቆልፎ የሚሄደው አለችን። ሰው አይ አስከፈችልን፣ ካልሆነ አንሄድም አላት። ቁልፍ የለኝም ምናምን አለች። በዚህ አጋጣሚ በርና አይ በቃ የቤቱ ባለቤቶች እኛ ነን፣ ስለዚህ ለምናደርገው ነገር ኃላፊነት እንወስዳለን እና በሩን ሰብረን እንከፍተዋለን ብሎ በሩን 1-2 በርግጫ ሲለው በሩ ተከፈተ። በሩ ሲከፈት አርቲስት እንግዳ ሰው ሀብቴ ወይም ደግሞ ቴዲ ከአንድ ጓደኛው ጋር ወንድ ጓደኛው ጋር እና ከአንዲት ሴት ጋር 2 ወንዶች ከአንዲት ሴት ጋር ሆነው ሩም ውስጥ አሉ። አንደኛው መኝታ ቤት ውስጥ አሉ እና በዚህ አጋጣሚ ኢሚዲየትሊ ይመጣልኝ እኔ ቪዲዮ መቅረጽ እንዳለብኝ ነው። ስልኬን አንስቼ ቪዲዮ መቅረጽ ጀመርኩኝ በነበረው ግርግር። በሩ ሲከፈት ቴዲ ቪዲዮ እየተቀረጸ መሆኑን ሲያውቅ ስልኩን ለመንጠቅ ከኔ ጋር መታገል ጀመረ እና በሩን ሊዘጋብን መታገል ጀመረ። ዘን ፖሊሶቹ ገቡና አገላገሉ። ከዛ በኋላ ቁጭ ብለን ወደ መነጋገር መጣን። ያሉበትን ጥፋቶች ነገሩት። ፖሊሶቹም ብዙ ተቆጡት። ደን ይቅርታ ጠይቆ የወሰድነውን ወረቀት ፈረመልን። ቤቱን በ4 ወር ጊዜ ውስጥ ያጎደላቸውን ያበለሻሻቸውን ነገሮች በሙሉ ወደ ነበረበት መልሶ ሊያስረክበን ተስማምተን ወጣን። እዚህ ጋር ሳልነግራችሁ ሚስ ያደረኩት ነገር ያንን ውል ስንፈራረም እሱ ደግሞ ቪዲዮ መቀረጽ በጣም ወሬ አድርጎት ነበር እና ይሄ ቪዲዮ ለማንም የትም እንደማይወጣ ፈርሚልኝ አለ። እኔም ደግሞ ችግር የለውም ፈርምልሃለሁ፣ ነገር ግን አንተ ቤቱን በነበረበት ሁኔታ አድርገህ እንድታስረክበን አንተም እዚህ ጋር በእነሱ ፊት በምስክሮች ፊት ቃል ገብተህ ፈርመሃል እና በሰላማዊ መንገድ እንደምንፈታው እንደዚህ አይነት ዲስሪስፔክትፉል የሞላው ንግግር ውስጥ እና ድርጊት ውስጥ እንደማንገባ ተነጋግረን ፈረምኩለትና ተለያየን። ቪዲዮን እዚህ ላይ አብሬ እለቅላችኋለሁ፣ ተጨርግላችኋለሁ። ከዛ በኋላ የሆነው ነገር ነው እንደገና ሌላ ችግር ውስጥ ደግሞ የከተተንና ቤቱን የ4 ወር ጊዜ ሰተነው ነበር። ከ4 ወር በፊት ቀድሞ ለቀቀ። ቤቱን የለቀቀበት ሁኔታ ግን ቤቱን ለቀረጻ ሲጠቀመው እሱ በሚፈልገው መንገድ ቀለሞቹን ቀያይሯል። የቤቱን ስትራክቸር
ማለት በቃ የተለያዩ ነገሮችን ኢቭን መመለስ የማይችሉ ወደ ነበረበት መመለስ የማይችሉ ነገሮችን ሁሉ ይዘታቸውን ቀያይሯል እና ቤቱን ሲለቅ ያንን ሳያስተካክል የውሃ የአመት ምናምን ሳይከፍል የመብራት ካርድ ምናምን አስተካክሎ ምንም ነገር ሳያደርግ ቤቱን በነበረበት ሁኔታ ለቆ ቤቱ አሁን 2 ወር ሆኖታል እንደተዘጋ እና ከዛ በኋላ ቤቱን አስተካክልልን መልስልን ጭቅጭቅ ውስጥ ገባን። የእኛን ስልክ አያነሳም፣ ለወኪላችንም አይገኝም፣ አይመልስም፣ ቀረጻ ነኝ ቢዚ ነኝ ምናምን ይላል እና ኤኒዌይስ እንደዚህ አይነት ሁኔታ ውስጥ ነን። በወቅቱ ቤቱን ሲከራዩ አርቲስት ኑሃሚን አብራው ስለነበረች አብረው ይኖሩ ስለነበር እሷ ነበረች ውል ላይ ፈረመችው። እሱን ማግኘት ሲያቅተን እሷንም ኮሚኒኬት አድርገናት ነበረ። እሷ ፖዚቲቭ ናት፣ ግን ከእሱ ጋር ተለያይተው ስለሆነ አሁን የእሱ ሪስፖንሲቢሊቲ እንደሆነና እሱ አንድል እንደሚያደርገው በዛ መንገድ እሱን ኮሚኒኬት ማድረግ እንዳለብን ነገሩን። በእንደዚህ አይነት ሁኔታ ከወር ከምናምን ጊዜ በኋላ እሱም ስልክ ሳይመልስ ሲቀር በቃ ቴዲ ከዚህ በኋላ እንታገስም እጅል ያለውን ቪዲዮ ወደ ሚዲያ አውጣው ብዬ ስለው ኢሚዲየትሊ ሪስፖንድ ማድረግ ጀመረ። እንዴት እንደዚህ ትይኛለሽ? ኦልሬዲ ፈርመሻል፣ ወደ ሚዲያ ላትሄጂ፣ ስለዚህ ፊክስ አድርገዋለሁ አለ። አሁንም ራሱ እያጉላላ ብቻ ከሆነ ጊዜ በኋላ ራሱ ወደ ፖሊስ ሄደና እንደዚህ ቪዲዮ ይዘብኛል እነቃለን እያሉ እያስፈራሩኝ ነው፣ ተከራይቼ ነበር ቤታቸውን አለ። ፖሊሶቹ ግዴታህን ተወተህ ነው ወይ ቤቱን የለቀከው? ስለዚህ አንተም ግዴታህን ተወጣ፣ እነሱም ያንን ነገር ወደ ሚዲያ እንዳይወስዱት እናግባባቸዋለን ብለው ኔጎሽየት ማድረግ ጀመሩ። ቤቱ ጋር ተገናኝተው ከወኪላችን ጋር ባለሙያዎችም ተገኝተው ቤቱ መሰራት የሚችልበትን መንገድ ግምት አወጡ። እዛ ጋር ያወጡት ግምት እኛ መጀመሪያ ለማሰሪያ ብለን ከጠየቅነው ብር እየበለጠ ነው ባለሙያዎች የገመቱት እና ኢቭን ያም ሲሆን ቤቱ ፊክስ ሊደረግ የማይችልባቸው ዳሜጅ የተደረጉ የማይመለሱ ነገሮችን ትተንለት ነው በራሳችን ኪሳራ መመለስ የሚችሉ መስተካከል የሚችሉ ነገሮች ብቻ ካልኩሌት ተደርገው ነው እና ያንን አማውንት ነገሩት። ተከራከረ። አይ በቃ መጀመሪያ ባለቤቶቹ ያሉኝን ብር ልክፈል አለ። አይ ኦልሬዲ ይሄን ሁሉ ጊዜ ሰጥተው አሁን አሰራለሁ ብለን የመጣው ፖሊስ ይዘ፣ ስለዚህ ባለሙያ መጥቷል፣ በቃ ቤቱ ሊሰራ ስለሆነ ይህንን ብር ክፈል ባለሙያ የገመተውን ተባለ። መጨረሻ ላይ በዝንት ግርግር ተስማማ። ኦኬ እሺ ባንክ ልሂድ ብሎ ወጣ ከፖሊሶቹ ጋር። ከዛ ከተወሰነ ጊዜ በኋላ ከተወሰነ ጊዜ በኋላ ሳይሆን በንጋታው አስገባለሁ ብሎ በሄደበት ቀን አላስገባም። በንጋታው ለወኪላችን ደውሎ አይ በቃ አልከፍልም ብሎ አቋሙን አሳወቀ። ጥሩ ማንነት ያላቸውን አርቲስቶች እንዳሉ እናውቃለን፣ ግን ደግሞ ስማቸውን ተጠቅመው ሚዲያ ላይ ያላቸውን እውቅና ተጠቅመው እንደ ከቨር ብዙ ነገር ደግሞ አቢዩዝ የሚያደርጉ ሰዎችም እንዳሉ እንድታውቁ። እንደሱ አይነት ስነ ምግባር የጎደላቸው የሚዲያ ሰዎች ደግሞ ትክክለኛ ማንነታቸው በሚዲያ ሲጋለጽ ነው እራሳቸውን ከሰቀሉበት ትልቅ የፕራይድ ማማ ወርደው ከሰው ጋር ተከባብረው መኖር የሚችሉት። እሱን ኮሚኒኬት ልናረግ ከሄድንበት ጊዜ ጀምሮ ስልክ ከመደወላችን ጊዜ ጀምሮ እሱ ቢሄቭ የሚያደርገው በጣም አሮጋንት በሆነ መንገድ ነው። ስልክ አያነሳም ነበር። ሄደንም ለ2 ሰዓት ያህል ቤት በር ላይ ያስቁሞናል። በሰራተኛ ዲስሪስፔክት እየተደረገ የለሁም ቤት እያለ፣ ከዛም በኋላ ደግሞ እንደገና በሩን ከፍተን በሩን ሰብረን እሱ መኖሩን ስናረጋግጥ ትግል ውስጥ ነው የገባው፣ ድብድብ ውስጥ። ቢኮዝ ካሜራ መቀረጽ አልፈለገም እና ያንን ሁላ ስቴፕ ማለፉ እንግዲህ ከአንድ ከሚዲያ ሰው ህዝብ ነው ሀብቴ ከሚል ከአንድ አርቲስት የሚጠበቅ አይደለም። እጅግ በጣም አሳፋሪ ነገር ነው። እሱ ብቻ ሳይሆን እኛ ቤት ስናከራየው ለአርቲስት እንግዳ ሰው ሀብቴ አንደኛ ያው እናውቀዋለን፣ በቃ የሚታወቅ ሰው ስለሆነ ቤቱን እንደራሱ ይስልናል ምናምን ያን ኮንሲደር አድርገን ግን በጣም በተለየ መንገድ ነበረ ቢሄቭ ያደርግ የነበረው። ኢቨን ቤት ኪራይ የሚያስገባው አታስገባ ጭቅጭቅ ውስጥ ተገብቶ 2 ሳምንት 15 ቀን እያሳለፈ በብዙ እንትን ነው እና
የሚዲያ ሰዎች ማለት ትጎዳላችሁ። ስማችሁ እንደዚህም በየሚዲያው ቢጠለሽ ትጎዳላችሁ። ቢኮዝ እንጀራችሁ ነው። ግን ለምታረጉት ነገር በጣም በጣም ሪስፖንሲቢሊቲ ውሰዱ። ማለት እኔ እዚህ ጋር መጥቼ እንድናገር ያደረገኝ ባይዜ ቤቱን አሳደሰ አላሳደሰ፣ ዳሜጅ ያደረገው መለስ አልመለስ አይደለም። the way he disrespect us ማለት ነው። ይሄ ነው ምላችሁ አይደለም። እና የሆነ አለች አይደለ ይቋለችባችሁ ሚዲያ ላይ ስትሆኑ የሆነች ፕራውድ አለችባችሁ። ከዛች ነገር መውረድ አትፈልጉም። እና በሰላማዊ መንገድ ነገሩን አውርተን ቢሆን ስልክ ስንደውል በሰላም ሪስፔክት ባለው መንገድ አስተናግደህን ቢሆን እንደዚህ አይነት ነገር ውስጥ አንገባው። እና አሁንም ቢሆን ቤት አከራዮች ቤት የምታከራዩት ለማን ነው? ፕላስ ደግሞ ሳናውቃቸው ማንነታቸውን ሳናቅ ጀስት እንደዚህ የሚዲያ ሰው ስለሆኑ የተለየ ምልከታና የተለየ እይታ አንስታቸው። በቃ ሌላ የምለው ነገር የለም። ያው ወደ ህግ መሄድ እንችላለን። ቢኮዝ አንደኛ ቤቱን ከውላችን ውጪ ለመኖሪያ ቤት ተከራይቶ እሱ ግን ንግድ ቢዝነስ ይሰራብን ነበር። ለቀረጻ አካባቢ የተለያዩ ፊልሞች ተሰርቶበታል ቤቱ። ፕላስ ደግሞ ህገወጥ ስራዎች ሲሰሩ ሊደረስ ነው ቤት ውስጥ። በህግ መሄድ እንችላለን። ነገር ግን የሚዲያ ሰዎች ህዝብ ሀብታችን ነው ትላላችሁ አይደለ? ስለዚህ ወደ ህግ ሄደን እኛ ያንን ሁሉ ይፈርት አናባክን። መልካም ቀን።